ሰላም ሰላም እንዴት ናችሁ? ተመልሼ መጥቻለሁ በሌላ ቪዲዮ። አሁንማ በባለፈው ቪዲዮሽ ምናምን ለማለት አቅሟለኝ ብዙ ቪዲዮዎች የሰራው ሰው ነኝ። የምን ቲቪ ነው? በዛሬው ቪዲዮ እነዚህን ላይብረሪ መግባት ማለት ለኔ በገዛ ፍቃድ ቀኝ እንደመገዛት ማለት ነው። ውሻ ስንት እግር አለው? ሁለት። እነዚህን እና ሌሎችንም ይዤላችሁ መጥቻለሁ። ቻናላችን አዲስ ስለሆነ ሰብስክራይብ ያደረጋችሁ ተከታተሉን። ወሬ ሳላበዛ ወደ ቪዲዮ ሉክ አንቺ አሁን ኮሶ ሚል ቴስት ያለው ምግቧ ልታመጣው ነው። ካልበላው ደግሞ መከራ ኤክስ ጋር በላ ምናምን ልታይ አመጣሽው? አይ ቆንጆዬ ነው የሰራው። በእውነት ቅመሰው በጣም ነው የሚጣፍጠው። እንዴ ምንድን ነው ይሄ? ሁሉንም አይነት አራኝ ሴትዮ ነው ያባወራሽ ነኝ። ተመለስ ማቅረብ ጀመርሽ ለኔ ቡላይ ራሴ ሰርቼልህ ነው። በጣም ነው የሚጣፍጠው። እሺ ዞር በይ ከማጅራት ላይ ቀምሶ በለው አለ። ምን በላተ ሊያሳስበው ይችላል። እንትለው ስም የሌለው ምግብ በልቶ ምንድነው? ምን አገኘሁት? ምንድነው? እኔ ምግብ አድርጌ ነው የሰራሁት። ፓይስትራሽን ምግብ ፓይስትራሽን እንዴ ምግብ ከነፍሪዝሽ ማፈርፈር ጀመርሽ። ውሃ ከርልሽ ልብላው ነኝ። አልበላም። እሱ እኮ የጠየቀሽ ፍርፍር እንጂ ፍሪዝ አይደለም። የኔነት ምን አይነት ፍርፍር ነው የሰራሽልኝ? ሲቀርብ ራሱ በጣም እስኪ ለማናቸው ምን ጨርሰው እንዴ ምን ሆናችሁ ደግሞ? ሴትዮዋን ነገር በለኝ። ይኸውልህ ምግብ አቀረበችልኝ ብላ ልገለኝ አለሙሃቴ አንድ ነገር ነው። እንኳንም የፈረሱ ጭራ ሆነ። በዛ ላይ የእሷ ፀጉር ቢሆን ቆሮቆሩ ጉሮሮ ላይ ኢንፌክሽን ፈጥሮ ሌላ ጉዳይ ነበር። ይኸውልህ ዛሬ ፀጉሯን ካበላችኝ ነገ እጇ ላይ የምንለጥፈው አርቲፊሻል ጥፍር አለ። እሱ ከምን እንደሚሰራ ታውቃለህ? ከአህያ ኮቴ። የአህያ እግር ልብላ? ጭስ የአህያ እግር ልብላ? እንዴት ነው ሙያ የሌላችሁ ሚስቶች? እንዲህ ነው የምታማርሩት? እንዴት ነው እንጀራ? እንጀራን እኔ ነኝ የጋገርኩት። ማን እንዴት ነው እንጀራ? እንዴት ነው መንገድ ላይ አስቁመው የሆነ ነገር አንብቡልን ወይ እንደዚህ አድርጉልን ምን አይሏችሁና ከዛ ስልካችሁን ብራችሁን ሁሉን ነገር ይዘርፏችኋል አንተ ሳታውቁ። እና ከዛ እንዴት እንደምትድኑ እኔ የምጠቀምበትን ቴክኒክ ልንገራችሁ። ኢንቪዚብል ኤርፖድ ይኑራችሁ። ጆሮአችሁ ውስጥ የሆነ ኤርፖድ አለ። እየሰማችሁ ነው። አይምሯችሁ ሌላ ቦታ ነው። አትሰሙም። ሰው ሲጠራችሁ እና ቢላችሁ የኔ እህት ምናምን ቢሏችሁ ሰዓት ስንት ነው መንገድ አትሰሙማ። ኤርፖዱ አለ። ትክክለኛ ኤርፖድ ደግሞ እንዳታደርጉ። ካረጋችሁ መኪና ይገጫችኋል። መንገድ ላይ ያብዳል። ስንት ነገር አለ። ሶ ኢንቪዚብል ኤርፖድ ግን ለሁሉም ነገር በጣም አሪፍ መፍትሄ። እንዴ የሚሰሩት ሿሿ። ለማናቸውም ራሳችሁን ጠብቁ። እንዴት አያችሁት? ኢንቪዚብል ኤርፖድ ቢኖረን ጥሩ አይመስላችሁ? እስኪ እናንተን ሀሳብ ነገሩ። ላይብረሪ መግባት ማለት ለኔ በገዛ ፍቃድ ቀኝ እንደመገዛት ማለት ነው። ፍሪደም ኦፍ ስፒች አፈር ይበላል። ስትል ማነው አመጽ ያስነሳው ትባላል። ባርነት እውነት እኮ ነው። ጸጥ ያለ ስለሆነ እናንተ ትንፍሽ የምትሏት አየር ሁላ ረብሻ ሆና የምትሰማው። ስማም እንዴ በገዛ ፍቃዳችን ለምን ባርነት ውስጥ ቤቴ ይሻለኛል ትላለህ። እቺ ላይብረሪ ላለመሄድ የምታስበው ታሰብ ነው። ጌታዬ ሆይ ጓደኛዬ ሌላ ቦታ እኔን ትታ የምትሄድ ከሆነ ሌላ ጓደኛ ፈልጋ እኔን የምትሄድ ከሆነ አንተው ውሰዳት። አንተው ጋር ትሁን ጌታዬ ሆይ። ይሄ እንኳን ወንዶችን ብዙ ጊዜ የሚመለከት አይመስለኝም። ያ ሴቶች ግን ቤስት ፍሬንዳችን ሌላ ቤስት ፍሬንድ አላት ወይም ያዘሽ ማለት ቺት አርጋብኛለች ብለን ነው የምናስበው። ሰው እሸኛታለሁ ወደ ሰማይ ቤት። ካንተ ቀድሞ ያስገባው ሲቪ ስለጀመረ ኢሞሽናል ዳሜጅ። ለስራ ፈት ከሚሆን አይሻልም? አትሊስት አንዳችሁ ስሩ። አንተም ስራ አጥቅ ሲቪም ስራ ፈቶ ከምትቀመጡ አንዳችሁ እንኳን ስራ ስሩ። ሳምቡሳ መጠቅለል ጀምሯል ሲቪው።
ይሄኛው እንጨታችን ለማህፀን ትልቅ የሆነ ጥቅም አለው። እንዲሁም ደግሞ ከርቤ እናሸባለን። ይሄ ደግሞ ለወገብ ለማህፀን በተለያየ ጥቅም ላይ የሚውል ነው። ምንስ ምን አልሽኝ? አጣርቼ አልሰማሁሽም። ማህፀን ያልሽው የባጡ ከቆጡ የሆነ አመት አይ ኢሶዴፓ እንኳን አንተ ስልጣን አልተሰጠ እንዴ! አንድ ሽምግልና ጥንቅቅ አርጎ ደግሶ የሚጨርስ ቅቤ መሀላናት ላይ ትጨርሳለህ። መደባናት እንዴ! የዘንድሮ ወይ እንደው ሌላውን ዝም ስንል ጭራሽ ወይባ ምን ዋናው ፊኛህንና ፍሬ ልታጠብ ነው የገባህ እንዴ? እንደው የፀጉር ቅባት በእርሾ የሚቀባ ይመስል አናት ኩፍ ብሎ እንደው ቁልቁል ባናት ደፍቶ በለቀቀ እንደው ታኳናት ረዲያ። ኢትዮጵያ ንግድ ባንክም እናት ባንኮችም ሁሉም ባንኮች አሁን እንዲሰሩ የምፈልገው ነገር እየማለን ብድር የምንወስድበትን ነገር በጣም ጽድት ያለ ሀሳብ የሚስማማ አግሪ እውነት ያመቻቹልን በመሀላ ብቻ ማለት ነው። ወደነዋል። ምን ታስባላችሁ? እየማልን ብድር የምናገኝበት ዘዴ ቢመቻች እኔ ተስማምቶኛል። እናንተስ እስኪ ኮሜንት ላይ አሳውቁኝ። ኦ ማይ ጋድ ዋው! እንደ ሴቶች ሆርሞን የሚጫወትበት ነገር እንደ ሴቶች ሆርሞን የሚጫወትብን ነገር ግን አለ። እንደኛ ሆርሞን የሚጫወትብን አለ። ሆ ልንገራችሁ እንደተፈጠረ ረጅም ፀጉር አማረኝ። የኔ ፀጉር ትንሽ በወሊድ ምክንያት ተበላሸ ምናምን እንጂ በጣም አሪፍ ረጅም ፀጉር ነው ያለኝ። ኖርማሊ ረጅም ነው፣ ኤክስትሪምሊ ረጅም ፀጉር አማረኝና በቃ ሂውማን ይርገዛል ምናምን ብዬ በቃ ወሰንኩ። መቼ ትናንትና ነው የወሰንኩት። ዶንት ማይንድ ማይ ፀጉር ባይዘው ተንጨዋሮ ነው እዚህ ጋር በቃ ትናንትና ወሰንኩኝ። በቃ ትንሽ ባሌን ጨቃጨቀውና ሂውማን ራስ ገዛለሁ ፋፋሽ ብዬ ደግሞ በረጅም በጣም በቃ እንዲህ ዘርፈፍ ብዬ ሄዳለሁ ምናምን ብዬ አስቤ አሁን በዚህ ሰዓት አስዌር ቱ ጋድ አጭር ፀጉር ደግሞ እያማረኝ ነው። ድጋሜ ፀጉሬን መቁረጥ ደግሞ ፈለኩኝ። ላይክ አጭር ግን ሆርሞን ብቻ ከሻይ ጋር ምናምን ነገር አድርጌ በቃ አጠር ያለች ፀጉር ምናምን ነገር ሀፍ ፖኒቴል ሳስይዛት ይሄን ትንሽ ልጅ የምታስመስል ምናምን ፀጉር ደግሞ አምሮኝ ቁጭ። ውሻ ስንት እግር አለው? 2 6 ምን ነው አፌን በቆረጠው እግር የላት አከር ይሄ ነገር ባልመለሰ ነው እንዴ? ምንድነው ነገሩ? 260 ይሄን ጌም የምታውቁት ሰዎች እስኪ ንገሩኝ። ሙሉ ነው አላውቅምና ተቆራርጦ ማያቸው ሁሉም እንዳለ የሚስቱት ዋው የሚያስብል አቤት ቀጥ የሚያስብል ነገር ነውና ምንድነው ነገሩ? ደጀኔ ምንድነው ደጀኔ? ሰውዬው ሸተተ ገማብን እጃችን ላይ የሬሳ ሳጥኑን አፍጥነው እንዴ! ምን እና አንተ ቆመተኛለህ? እንዴት ነው ምስር ወጡ እንዴት ነው? ምኑ ይላል እንዴ? ቆንጆ ነው። የቤተሰቡን ደረጃ ይመጥናል። ቆንጆ ታውቃለህ። ይኸውልህ አልጮውንም ቅመስ። አንድ ነገር ቢበላሽ ካንተ ራስ አልወርድም። ናንተ ምን ነው የምትፈዘው? ወንበሮቹን ደርድር እንጂ ምን ነው የምትፈዘው? አረጋሽ ገና ሰውዬው ነብሳችሁ አልወጣም እኮ ይወጣል። እኔ የማውቀው አንተ ነህ። አይነኝማ ቆንጣ ላይፎን 70 ነው ወደ መስኖ ቆፈረላችሁ፣ መስኖ ወጣላችሁ። የተዋኘበትን ካልተዋኘበት ቀላቀለው። ከሽ ነው
1 2 3 4 5 6 7 8 15 ብር አለሽ? እሺ አዋቶ መብላት ግን ደስ ሲል አዋቶ መብላት ግን ደስ ሲል እንዴ እንዳዋጣሽ ነው እንደምታስቢው? አዋቶ መብላት ደስ ሲል 15 ብር አዋጣ። ኧረ ሰው ደፋር ነው ማሰቧ እንዳዋጣሽ መሰማቱ። የሳሚ እናት በሴትነትሽ በእናትነትሽ በልጅሽ የሚመጡትን ዛቾች ወይም ደግሞ ማስፈራሪያዎች ቅጣት ያህል መታገስ የለብሽም። ያውም ታዋቂና ዝነኛ ሰው ሁኑ። ስምና ዝና ኑሩት። ታዋቂ ሰው ባይሆን ያው ማንነቱን ይደብቃል ይሸሽጋል አይታወቅም ብለሽ ልትፈሪ ትችያለሽ። ታዋቂ ሰው እሱ በስምና በዝናው እየተዳደረ አንቺ ምስኪኗን ሲንግል ማም ይሆንሽው ልጅሽን ይዘሽ የምታሳድጊውን እናት በዚህ ደረጃ እያስፈራራሽ፣ በተቀረ ግን ስሙን ሸፍነሽ ስሙን ደብቀሽ የሆነ ሰው አለ ለልጅ ስለፈራው ምናምን ስትይ አንቺ ላይ ዱላም ወይንም ደግሞ የቪው እንትን ነው ምናምን ራስሽ ላይ ነው። ራስሽ በተናገርሽው ነገር የህዝብ ታይቀዋለሽ። የጫማ ጥፊ ነው የሚገለባበጠው። መልሶ ራስሽን ያሸማቀቅሻል። ስለዚህ ስትቆሚ እስከ መጨረሻው ድረስ ነው የምትቆሙ። የስ መጠንቀቅ አለብሽ። ለልጅሽ ተጠንቀቂ። ስታስወጭም ስታስገቢ አይታወቅም። እግዚአብሔር በሄድሽበት ከፊትም ከኋላም ቅዱስ ሚካኤል ቅዱስ ገብርኤል ልጅሽን ይከልልልሽ፣ አንቺን ይጠብቅሽ። ነገር ግን በዚህ ደረጃ ደፍሮና በዚህ ደረጃ ያንቺን ሲንግልማ ያንቺን ስብዕና ያንቺን ሞራል ያንቺን ሴትነት ሊጠቀምብሽ ከፈለገ በስምና በእውቅናው ተጠቅሞ እንደዚህ ሊያደርግሽ ከፈለገ ቀጥታ ለህግ አካል ሂደሽ አመልክች። በመቀጠል ደግሞ ሶሻል ሚዲያ ላይ ማንነቱን አዋርጅ። አንቺን ያሳቀቅሽን እሱም ቀና ብሎ መሄድ እስኪያቅተው ይሳቀቃል። ሚዲያ ላይ ደግሞ እድሜ ለቴክኖሎጂ። በጣም የሚገርም ነው። የሳሚናት የሰጠችው የለቀቀቻቸው ቪዲዮዎች ነበሩ፣ ያለቻቸውን ነገሮች ነበሩ። ሰይፉም ጋር ስታወራበት የነበረውን እያየሁት ነበር እና አንድ ታዋቂ ሰው በጣም እንትን እያለኝ ነው እና ላይ ያቀረበችው ነገር በጣም ያሳዘነችኝ እና ብቻ እግዚአብሔር ከአንቺ ጋር ይሁን፣ እግዚአብሔር ይርዳሽ፣ አይዞሽ፣ ምንም አትሆንም ልጅሽ፣ አንቺ ምንም አትሆኝም፣ ህዝቡ ከጎንሽ ነው፣ አይዞሽ። ለማናቸውም የዛሬ ቪዲዮቻችን እነዚህ ነበሩ። ሌሎች እንድናያቸው የምትፈልጓቸው ቪዲዮዎች ካሉ ላኩልን፣ አጋሩኝ። ቻናላችንን ሰብስክራይብ ያደረጋችሁ አግዙን። ኮሜንት፣ ላይክ፣ ሼር አድርጉልን። የተሰማችሁን ስሜት ኮሜንት ላይ አስቀምጡልን። በጣም ወዳችኋለሁ። ባይ